ዲኤንኤው ወጪ እኛ ብንችል ወጪውን እኛ እንችላለን። ግን ይሄ ነገር ተጣርቶ ለህዝብ እንትን እንዲህ ያው አሁን ሚዲያ ላይ ወጥቷል ኦልሬዲ። እኔ እንጃ። ኦኬ አሁንማ ቪዲዮ አብርታ ሁላ ነው እንትን እያደረገች እያወራች ያለችው። ልጇንም እያሳየች ራሷም እየታየች ነው እየተናገረች ያለችው። ምናልባት እንግዲህ አንቺ ደግሞ ይህንን ጉዳይ እዛ አካባቢ አመራር ከሆንሽ እንዳልሽውም ከፖሊስ ጋር ሆኖ ትዕዛዝ ወጥቶ አንድ ወላጅ አባት ተስፋ አሎ ሚውት አታብሪ ማሬ፣ ስልክ እያወራ ነው። ሚውት አታብሪ እሺ፣ ስልክ እያወራ ነው። እኔ ሚውት አብሪ ካላልኩሽ አታብሪ። ካሜራ ለምን ታጠፊያለሽ? ሚውቱን አታብሪው እናቴ። ሚውት ይሁን በቃ ሚውቱን እና እኔ ስታወሪ ታበሪያለሽ። ሽማ ካሜራውን አታጥፊው። በመዳፉ እንደዚህ ይጠፋ። ተመልሳ ከመጣች ያስገባት ኔትወርክ ነው። ስኳይ ልጠይቃት በዋት ቆንጂት፣ ምንድን ነው የነቀለሽ? ኔትወርክሽ ነው? ምንድን ነው ያስወጣሽ? አቦ አድርጌ መጣሁ። ተባረኪ ኒናት። እስቲ ስንት ሰው ደረሰ? ኧረ ትለያላችሁ፣ እማዬ ትሙት ትለያላችሁ። 400 ሰው ፎሎ አደረገ ኢንስትግራሜን። ከ48,000 አሁን 48,400 ገባን። ትለያላችሁ እናንተ፣ ትችላላችሁ፣ ትለያላችሁ። በዚህ 2 ቀን 50,000 ይገባና 50 የጎዳና ተዳዳሪዎችን ምሳ በላለው እና ለእናቶች ደግሞ የባልትና ውጤቶችን ለ50 እናቶች ደግሞ እሰጣለሁ። እሺ የኔ ውዶች፣ እኔ ሳልሆን የምሰጠው እናንተ እንደሰጣችሁ ቁጠሩት። ገንዘቡ ከኔ ኪስ ቢወጣም በእናንተ ነው። 600 ቀረ ማሪ፣ 600 ብቻ አይደለም 1600 ነው የቀረው። 1600 ነው የቀረው። ኢንስትግራም ለምታውቁት ሰው ሁሉ ነገሩ። ኢንስትግራም ላለ ሁሉ ዳውንሎድ አድርጎ ሰብስክራይብ እንዲያደርግ ነገሩ። ኔትወርክ ነው ምንድን ነው የነቀለሽ ውዴ? አዎ እሺ
ሀዩ ማናት ውዶቼ? ማናት ሀዩ? ሀዩ ማናት? የገንዘብ እርዳታ ከሆነ አልችልም ውዶቼ። የገንዘብ ችግር አይደለም ብላ ከጻፈች እናስገባታለን። የገንዘብ ችግር ከሆነ አንችልም። የገንዘብ ችግር ከሆነ አንችልም። ራሷ ባለቤቷ የገንዘብ ችግር አይደለም ብላ ትጻፍ። እናንተ ጽፋችሁ የገንዘብ ችግር አለ ብላችሁ እናንተ ከገባችሁ በኋላ እኔ አይደለሁም የጻፍኩት እኔ ያላልኩም ብትል ማን ነው ተጠያቂ? ነገ እርዳታ አለብን። ዊልቸር ላይ የዋለ ልጅ አለ፣ ወጣት ሰርቶ ሩጦ ደክሞ ጸጉር ቤት ጸጉር ቆርጦ ራይድ ሰርቶ ቤተሰቡን ያስተዳድር የነበረ ልጅ ዊልቸር ላይ ውሏል። ለሱ ሕክምና እርዳታ እንሰበስባለን ነገ። ፕሊዝ ውዶቼ ሁላችሁም ለሱ ልጅ የሰራውለትን ቪዲዮ ዛሬ ጠዋት ገብታችሁ ሼር ዲው ሪፖስት አድርጉት። ሼር ዲው ሪፖስት ማድረግም እርዳታ ነው። እናንተ ሼር ያደረጋችሁት አንድ መርዳት የሚችል አቅም ያለው ሰው ጋር ደርሶ ያ ሰው ገብቶ ገንዘብ ቢረዳ ቢድን ፈጣሪ ለእናንተም ለረዳውም ነው የሚቆጥር። ገንዘቡን ከረዳ ቁጥር እኩል ነው ፈጣሪ የሚመዘግብላችሁ። ሼርም ለምታሩ ሰዎች እና ፕሊስ ሁላችሁ ያጉ ለማን ነው ስሙ ለብሩክ የሰራውለትን ቪዲዮ ቆንጆ ምንሽ ኦኬ ሚውትሽን አብሪው ማሬ። ማያ ሚውቱን አብሪላት። አብርተዋለች። ማን ነው አጠገብሽ ያለው የሚያወራሽ? ማያ ናት። አይ ቆይ ሽንቱን አሸንተው ልትመጣ ፈልጋ ነው። እሺ ግን ሌላ ማንም የመጣ ሰው የለም? ሰላም ናት? አረ ሰላም ነው። እሺ ተመልሻለሁ። በጣም ይቅርታ ያለ ወይ ተስፍዬ ረጅም ጊዜ ያው ከቅድም ጀምሮ ረጅም ነው ያወራ ነው። ብዙ ነው የተወያየ ነው በመተዋወቅ ያው የአንድ አካባቢ ቢሆንም በደንብ ከዛ በፊት በደንብ አይተዋወቁም። እንዲሁ በሰፈር ስም ነው እንጂ ከአመት ወዲህ ግን እኔ የዛ አካባቢ የሴቶችና ህጻናት ቢሮ ኃላፊ ሁኜ ኦር ከእንትን ካልኩኝ ጀምሮ እንተዋወቃለን እና ታሪኩን ትነግረኝ ነበረ። ይህን 2-3 ቀን 4 ቀን እየገጠማት ያለው ግን እጅግ በጣም ጥሩ ያልሆነ ነገር ስለሆነ እኔም አቅጣጫ ነግሬያት ነበረ። በዛ ላይ ግን ይሄን ጉዳይ በእርቅ እንዲፈቱ ምናምን ነገር እያደረጉ የሚገፋፏት ሰዎች አሉ የሚል ነገር ነው ያነሳችው እና ያለችበትም ችግር ደግሞ ሲሪየስ እንደሆነም አይተዋለች። ቢሆንም ይሄን ነገር ደግሞ እንዲቴል በደንብ እንዲያዝ ለሮብ ተቀጣጥረናል። እንግዲህ ብንኖር እግዚአብሔር ቢፈቅድ ማክሰኞ ሮብ ሄጄ የቢሮ ኃላፊዋን አገኛታለሁ። የእነሱን አካባቢ ያለው ማለት ነው። በጣም ጥሩ። አሁን ላይኞቹ ጋር ሰቅሎ መሄዱ ከምንወስድ ሮብ መጀመሪያ ወረዳ ላይ በደንብ አብረዋ እንግዲህ ታውቃታለች ረጅም ጊዜ እና አሁን ደግሞ የዛ አካባቢ ቢሮ የሴቶችና ህጻናት ቢሮ ሰራተኛ ወይም ኃላፊ ሆና ስላለች ያለውን ከእሷ እናጥራና ወደ ላይኛው እንሄድና ላይኞቹ ደግሞ ይሄ ችግር አለ እታች ድረስ ደግሞ ይሄንን ሂደን አጥርተናል። ይሄን ደግሞ የእናንተ ከስር ያሉት ያውቁታል እና በዚህ በኩል ምንድን ነው መብቴው የሚለውን ጥያቄ እንጠይቃለን ማለት ነው። ስለዚህ ሮብ የዛ አካባቢን የሴቶች ጉዳይ ቢሮ ኃላፊን ታገኛትና ትነጋገራላችሁ። ሮብ ማለት ከነገ ወዲያ ዛሬ ሰኞ ነው። አዎ በጣም ጥሩ። እሺ ስለዚህ ከዛም በኋላ ወደ ከተማው ደግሞ ከዛም በኋላ ብናወስደው ይሻላል። ትክክል። ስቴፕ ባይ ስቴፕ። ኒውቱን አብሪላት ማያ። አቤት
አመት ነው የምንተዋወቀው። ያው አንድ አካባቢ ሰዎች ብንሆንም እንዲሁ በመተዋወቅ እና በቅርብ ታሪኩንም ያው አንቺም በገልጽ አድርገሽ አሁን ሚዲያ ላይ እንዳወጣሽው አልነገርሻትም ከዚህ በፊት አይደል? ቢዚ ናት ማለት ቢዚ ስለሆነች አጠር ያለ ዝም ብዬ ሃይላይቱን ነው የነገርኳት። ብዙ ነገር አልነገርኳትም። የቀበሌ አመራር ስለሆነች ብዙ ጊዜ አትገኝም፣ ቢዚ ናት እንጂ ጫፍ ጫፉን ነው የነገርኳት እንጂ አካባቢው ሙሉን ያውቃል። ጥሩ። ይሄንን እንደው እውነት ከሆነ እንደዚህ አይነት እንደው በደንብ መወገዝ ያለበት ሁኔታም ስለሆነ ቢሆን ሚዲያ ላይ አልወጣም። እውነት አይ አንቺ ነሽ ያው እሷም የምታውቀውን ያህል ነግራኛለች እንድትሄድ። ስለዚህ እኛም አጥርተን ለህዝቡ እናደርጋለን። መወገዝም ስላለበት እንደዚህ አይነት ነገር እስከ መጨረሻው ድረስ እኛም እንትን እንላለን። አይዞሽ፣ ስልክሽም ስለተላከልኝ እደውልልሻለሁ። ሮብ ነው የምንገናኘው። እሺ እሺ። እኔ ማለት ግን እስከዛ የት ቆይን? የነብሷ ፈራው ዛ የሆነ ነገር ቢያደርጓት ቤት ታዲያ ምን አደርገዋለሁ? ልጁ እሷ ጋር መቆየት አትችል ቦታ እኮ ይኸውልሽ፣ ነገርሽ የሰፈሬ ልጅ ናት። በጋብቻ ምክንያት ሌላ ቦታ ሄደ ነው በጣም ቲክቶክ ላይ አይታኝ ልታግዘኝ ነው እንጂ እንደዚህ እንኳን ቅርበት የለንም። እንደውም በጣም ጥሩ ልጅ ናት። እስከዚህ ድረስ ራሱ መተባበሩ ታሪኬን ስለምታውቅ ሴቶች ጉዳይ አያስጠልንም። ምንም እኔ ሴቶች ጉዳይም ሄጃለሁ። ለሮብ ነበር እንደውም የተቀጠርኩት እነሱም ጋር። ምንም የሚያስጠልሉ ነገር አይደለም። ለአሁም ደብዳቤ በእጅሽ ስጪ ብለው የሚሰጡ ናቸው። ስጩ ተብዬ ነው እንደውም ደብዳቤ የተሰጠኝ ለደበደበኝ ሰው ራሱ። እኔ እንደውም አልሰጥም ብያት እሷ ጋር ደውዬ ነው እሷ አሁን የቀበሌ አመራር ልካ እንዲሰጥ ልታደርግልኝ ነው ገና። ለነገሩ ሚዲያ ስለሰማ ሙሉ የኢትዮጵያ ሕዝብ ስለሰማ ደፍረው ምንም ያደርጋሉ ብዬ አላሰብም። ቅድም ታሪክሽን ስትናገሪ 8,000 ምናምን ሕዝብ ነበር ሪከርድ ያደርጋሉ፣ ሚዲያውን ያጥለቀልቀዋል። ስለዚህ የሆነ ነገር ብትሆኝ እነሱ ተጠያቂ እንደሚሆኑ እንትን ያስቡና ምንም ነገር አብዬ ይቅርታና አንድ ነገር ልንገርሽ። እኔ በህይወት አልፌ እንኳን ልጄ ስቴይ ሆም ጥሩ ቦታ ካገኘ ብሞትም አይቆጨኝም። እውነቴን ነው የምነግርሽ። ሲጀምር በጣም ታግያለሁ። አንቺ በጣም አሪፍ ሰው ነሽ፣ አንቺ ጋር የተያያዘ ነገር መጨረሻው ላይ ይደርሳል ስላሉኝ ነው እንጂ እኔ እንዳልኩሽ በጣም ብዙ ሚዲያ ጠይቆኝ ነበር። ግን እኔ የሚዲያ ማሞቂያ መሆን አይደለም የፈለግኩት። በትክክል ልጄ እንዲታገዝልኝ ነው የፈለግኩት። ልጄ እንዲወጣ ነው የፈለግኩት። አይዞሽ። ለዛ ነው ሰዎች ሁሉ አንቺ ጋር እንድቀርብ ስለፈለጉ አንቺ ጋር እቺ ሴት እንዴት ነው የማገኙት? እኔ ብሞትም ባልፍም ምንም፣ ልጄ ግን በቃ አትሊስት ነፃነት ያለው ኑሮ ይኖራል። በነፃነት ይገባል ይወጣል። እርግጠኛ ነኝ ደግሞ ሰዎች ይህንን ነገር አይተው በደንብ ያግዙታል። ኢቨን ኦቲዝም ያላቸው ሰዎች ጸጥ አይሉም። ትምህርት ቤት ያላቸው ሰዎች ራሱ ዝም አይሉ። ብቻዬን መሆኔ ነው ይሄ ሁላ ነገር እንዲደርስ ያደረገው። ወንድም ከልጅ ጋር ትሄድ እያለ ነው ህዝቡ። አይዞሽ፣ ልጅሽ የሁላችንም ልጅ ነው። እሺ ይቅርታና አንድ ማስተካከያ ደግሞ ልንገርሽ። ቅድም ስትናገሪ ከሰማሁሽ አብዬ ግብረ ሰዶም ተሞክሮበታል ያልኩሽ እቤት አይደለም ውጪ አድሮ ነበር። ውጪ ባደረው ኬዝ በጠፋ ጊዜ ነው ተሞክሯለች የምትጠራጠሩ። አይ ነው ቤት እንዳይመስልሽ ብዬ ኖ ጠፍቶ እንትን የካቶሊክ ምናምን የሆነ ተቋም አስገብተሽው ከዛ ጠፍቶ ከጠፋበት ስታገኙ ነው ተሞክሯለሽ የጠረጠሽው። ከዛም በኋላ ነው ሰገራውን መቆጣጠር ያቃተው አይደለ? እንደሱ አይነት ነገር ይገጥመኝ የነበረው። ስለዚህ ጠፍቶ ካገኘሽው በኋላ ውጭ በጠፋ ሰዓት የሆኑ ባዳ ሰዎች አግኝተውት ይህንን ጥቃት ሊሆን ይችላል ብለሽ ነው የምትጠረጥሪው? ውስጥም ሊሆን ይችላል አላውቅም። ምክንያቱም እንደዛ ፑሽ አድርጎ እንዲጠፋ ያደረገውን ነገር ስለማላውቅ፣ ምክንያቱም ስለማይነግረኝ አናውቅም። እግዚአብሔር ነው የሚያውቀው።
ግን አንድ እውነት ስነግርሽ አብዬ ሜቢ የሚሉትን ልንገርሽ። ወንድም ካልድ ሼር አድርጉለት ይሆናል። ቅልቦች ወንድም ካልድ ጋር ብታርፍ ይሆናል። ቆይ እስኪ ቅልቦች ሀሳቡን ይስጠን ጋይስ። አብዬ ስራ አልሰራም ማለት ነው። እንዴት ነው የምሆነው? አንቺ ስራ አለኝ። ስራሽ ነው እንዴ? ስራሽ ምንድን ነው? አስተማሪ ነኝ ብዬሻለሁ ቅድም። አስተምራለሁ። አዎ ስፖርት አስተምሬ ነው ጊዜን የማስተዳድረው። ስለዚህ ስራዬን ማጣት አልፈልግም። እንጀራዬ ናታ። ጊዜን የማስተዳድርበት ስለሆነ ስራዬ ምንም አይፈጠርም አልኩሽ። ምንም ነገር አይፈጠርም። አንድ ሰው አይነካኝም። አንድ ሰው ምክንያቱም አንገታቸውን ደፍተው ነው ያሉት። አሁን እኮ በጣም ጥሩ ጊዜው ሀቅ የሚወጣበት ፍትህ የሚሰፍንበት ጊዜ ደርሷል። 27 ዓመት ተሰቃያችሁት። ምን እንደሚል እንገርሽ። አሁን ወንድሜ ሚዲያ ላይ መውጣቴን ሲያውቅ ከዚህም በፊት ሚዲያ ላይ ወጣለሁ ስል እኔም አንቺም ነን የምንዋረደው ነው የሚለው። የሚገርምሽ እኔ ህይወቴን አበላሽ ብያለሁ ወይ ብዬ ሁሌ ይህን ጥያቄ ስጠይቅ ብትወጪ ሚዲያ ላይ እኔም አንቺም ነን የምንዋረደው ነው የሚለው። ገና ጥፋትን እራሱ ያለመቀበል ነገር አለ። ችግር የለውም ልዋረድ የልጄን መካከል ምን አለ። የእሱንም ስልክ ላኪ፣ የእሱን ስልክ እሺ ለአቢባ ልላክ ልትናገሪ ነበር። በዋትሳፕ ላኪልኝ እና እኔ ፎርዋርድ አደረግ 09 ብላ ልትጀምር ነበር። ኧረ ጉዴ! በጣም ጥንቃቄ ያስፈልግሻል። እሺ በጣም ሚዲያ ላይ ነው። በጣም መጠንቀቅ ሶሻል ሚዲያ ተባቀሆን አታውቅም ፕሊዝ። አዎ በእናትሽ በጣም መጠንቀቅ አለብሽ እናቴ። እዚህ ጋር ላኪልኝ ወንድምሽን ቁጥር በቅልቦች እንዳስተላለፍ። የኔ ቆንጆ እየሰማሁሽ ነበር። አሁን ላይፍ ላይ ሆነሽ እና የሆነ ልጅ አለ ዊልቸር ላይ የሚሄድ እርዳታ የሚፈልግ ብለሻል። ሲደርስሽ እኔ ባላይ እንኳን ስራ እንኳን ሆን ፕሊስ እንትን በይልኝ አካውንት ላክልኝ። ወይ እናቴ እንዴት ነሽ? ሰላም ነው? እኔ ደህና ነኝ። እሺ እናቴ ነገ ነው እርዳታው የማካሄደው። በኢትዮጵያ ከቀኑ 11 ሰዓት ከረፋዱ 11 ሰዓት ነው የሚጀምረው እና እንትን በይ ጀስት ስንት ቃል እንደምትገቢ እዚህ ጋር ንገሪ። ከዛ ነገ አካውንቱን እሱ ጋር ይዞ ይመጣል። እኔ የለኝም የእሱን አካውንት። ነገ እርዳታውን ስጀምር ነው ይዞ የሚመጣው። እልክልሻለሁኝ። ጀስት ግን እኔ ቤት እያንዳንዱ ነገር ደብተር ላይ ስለሚመዘገብ ጻፊልኝ ስንት እንደምትይ። አቡች ልጅ ኤግዛክት የምትፈልገው እርዳታ ምንድን ነው? ገንዘብን የተመለከተ ወይ አብዬ የልጁን አባት ስልክ ነው የምልክልሽ ወይስ የደበደበኝ? የልጁን አባት ሁለቱንም ላኪ። እሺ የመጀመሪያው የልጁ አባት ነው። ሁለተኛው ደግሞ ልክልሽ ወይ ኦኬ። መስራት ሰራተኞቹ እሺ
ከእናትየው አይለይም። ልጁ ከእናቱ መለየት የለበትም። ጋይስ ምንድን ነው የምትሉት? ልጁ ወንድም ከልጅ ጋር ይሁን የምትሉት እንዴ? ከእናቱ እንዴት ይለያል? እንደ እናቱ ማን ቴክ ኬር ያደርገዋል እንዴ? የኦቲዝም ተጠቂ ልጅ ከእናቱ መራቅ የለበትም። ስልክ የት አለ? አቡዬ ድሚዩት መስሎኝ እኮ ቮይስ። ስልክ የት አለ? አቤት ልኬልሻለሁ። እሺ እናቴ ስልክ መጀመሪያ የልጅ አባት ከዛ ቀጣይ ነው። እሺ በቃ እሺ እናቴ እሺ። ጋይስ ስልክ ጠፋብኝ። ኖ ዲስ ዊች ኢዝ ፎር ዚስ ፎር ዳት ዋን አይ ዶንት ኖ ቼክ ዴር ቼክ yeah inside there is sweet which one I don't know which one ይደማል ቆንጂት ስንት ሰዓት ነው የምትሰሪው? ስንት ሰዓታት ነው የምትሰሪው? የስፖርት አስተማሪ ብለሻል። ስንት ሰዓታት ነው የምትሰሪው? ኤሌመንተሪ ትምህርት ቤት ውስጥ ነው። ጠዋት ሄጄ እስከ 10 ሰዓት። ሰዓታቱ ሲቆጠር 8 ሰዓት 6 ሰዓት ስንት ሰዓታት? 8 ሰዓት 10 ሰዓት ነኝ ያልኩት። ከጠዋት እስከ 10 ሰዓት 10 ሰዓት ሰዓታቱ ሲቆጠር መጣ። እንደገና በመጣው ሰዓት ምግቡንም ምኑንም ቴክ ኬር አደርጋለሁ። ያው ነግሬው ሄደው መስራት እንዳለብኝ እነግረዋለሁ። የሚወዳቸው ምግቦች ስም እየጠራው ብላል አልገ የሚኖረው እኔ ስራ ምናምን ስለምለው አንደርስታንድ ያደርገኛል። ግቢ ውስጥ ነው የሚውለው እኮ ሽንት ቤት በጣም ቢሰጠዋል። ማን ምግብ አይበላም እኔ ከሌለው ሽንት ቤት ምናምን ቶይሌትን ጎበዝ ነው ራሱ ይጠቀማል፣ ይታጣል። ቴሌቪዥን ቁጭ ብሎ ያያል በደንብ ነገሮችን አንደርስታንድ ያደርጋል። አሁን ደግሞ ፀሐይ ይቀምጣል እንጂ እሱ ነው እያሻሹ ሰራተኛ ራሱ ቀጠር ብዬ ነበር። የሚገርምሽ ሰራተኛ ቅጠሩ ልጁን የሚያግዘኝ ሰው በቃ መቅጠርም አይፈልጉም። በቃ የሆነ ነገር ሆኖ እንዲሞት ስለሆነ የሚፈለገው 27 ዓመት ሙሉ ምንም ነገር የለም። ምንም በቃ ብቻዬን ነው የምታገለው። ፍቅርም የለም እንጂ አሁን ልጅ አባት ያልኩሽ ልጆች አሉት፣ ወልዷል። አንደኛው ልጁ 15 ዓመቱ ነው። ይመታው ነበር። የሚገርምሽ ልጆቹ ግን ያውቃሉ። ነግሬያቸዋለሁ። ምን ይላሉ? ነግሬያቸዋለሁ። ምክንያቱም በጣም እንትን ይሉት ነበር፣ ያመነጫጭቁታል፣ ይደበድቡት ስለነበረ የሆነ ቀን ቁጭ አድርጌ ታላቅ ወንድማችሁ ነው ልጁ የአባታችሁ ልጅ ነው፣ ስለዚህ ቀና ብላችሁ እንዳትወጡ አልኳቸው። ከዛ ወዲህ ማንም አይፈው
ሁሉም ነው የሚመታው። እናቴ ነበር፣ አባቴ ይመታው ነበር፣ ሁሉም ወንድሞቼ፣ ሁሉንም። ከዛ ሁሉም መፍራት ጀመሩ። ሁሉም ልቅ ማድረግ ጀመሩ። ቆልፈው መውጣት ጀመሩ። በሱ ነው በቃ ይባቡ። አሁን ለምሳሌ የልጅ አባት ከሆነ ከፍት ጥሎ ሄዶ የጠፋ አለቃችሁ በቃ አጥፍቻችሁ ነው የጠፋው ማለት ጀመሩ። ከዛ በኋላ ሁሉም እየፈራ እየተጠና አያስቸግርም። በራሱ ዓለም ቁጭ ብሎ ቴሌቪዥን ያለ ኢትዮጵያ ልጆች እኔ ስመጣ ያው ቡና ምናምን ስለሚወድ ቡና ምናምን አፈላለታለሁ፣ የሚፈልገውን ነገር ሰራለሁ። በፊት ይበላ ነበር ምግብ አብዬ አንስቶ ይበላ ነበር። ምግብ አንስቶ ይበላ ነበር። ሁል ቀን ከአባቴ ጋርም ስንጋጭ ስንጣላ ምግብ አይበላም ልጁ። ምግብ በቃ የኔን ምግብ ነው እየበላ ያደገው፣ እዚህ ደረጃ የደረሰው በእኔ ምግብ ነው እያለ ሲናገረኝ አልበላም ማለት ጀመረ። አልበላም ማለት ሲጀምር በቃ እኔ በራሴ እንዲናገሩት ስለማልፈልግ በምግብ ጉዳይ ራሴ አስቤዛ ማድረግ ጀመርኩኝ። ራሴ አስቤዛ አደርጋለሁ። የሚፈልገውን ምግብ አስቀምጥለታለሁ። እንጀራ ከሆነ አንስቶ አይበላም። እንደዚህ ሩዝ ምናምን ከሆነ ግን አንስቶ ይበላል። መኮሮኒ ምናምን ደግሞ አልሰጠውም። ብዙ ጊዜ እነዚህ ግሉተን ምግቦች ለኦቲዝም ልጅ ስለማይመከር ኃይለኛ ስለሚያደርገው አልሰጠውም። ከዛ ውጭ የምችለውን ነገር እያደረኩኝ እንግዲህ አልጣልኩትም። አየሽዋለ ንግሩ ላይ ላይ አድርጎብኝ የማሳደግ ዕጣ ጉዳዩን ብታይለት ነገ ወደ አንተ ብልካትስ ትኖራለህ? ሚዩቱን አብሪላት ማያ፣ ሚዩቱን አብሪላት። ወርቄ ሀቢዬ ወይ አሁን የደወላችሁላት እንትኗ ህጻናትና ጉዳይ ወርቅ ነሽ? ወርቄ እየደወለች ቪዲዮን አጥፉት ትላለች። ለምን ነው የሚጠፋው? የቱ ቪዲዮ? አሁን ካሜራውን አጥፉት ትላለች። እያየች ነው መሰለኝ። ለምን? እኔ እንጃ። እኔ ፈርጣ እኔ እኮ በቃ እንደው ሀብዬ ይቅርታ አድርጊልኝና እኔ ባልፍ ሊዲያን አታሳድጊም? ኧረ እናሳድጋለን። አንቺም አታልፊም። እናቱ በቃ ስለዚህ የምታሳድግ ከሆነ በቃ ተውኝ። እኔ ሀቡ ለምን እንደሆነ እንጃ። እንግዲህ እኔ ስልኩን ያነሳሁት ቪዲዮን አጥፍቼ ዘጋሁባት። ነገ ጠዋት በቃ አሁን ሚዲያ ላይ ነበረች እና ልንገራትና አዎ በጣም ጥሩ። አይ በቃ አሁን ሚዲያ ላይ እንትሳትል ወደ አንተ ልላካት። ያው እኔ የማገኛት በሚዲያ ስለሆነ ነው። እንዲወጣ ተና ደብድቧት ነበረ ዛሬ ጠዋትና አዎ እኛ ጋር ደግሞ የሚደርሰው ከዛ ካልሆነ ተማረው ምን ሲሉ ነው እኛ ጋር የሚደርሰው። ለዛ ነው ሚዲያ ላይ ነው የሚያገኘው። አዎ ወደ ህግ የሚቀርብበት ሁኔታ እናመቻቻለን። በጣም ጥሩ። እሺ፣ በጣም ነው የማመሰግነው። ነገ ጠዋት እልካታለሁ። ችግር የለውም። እሺ፣ እሺ። ነገ ይመችሻል? ቆንጂት ማን ነበር ስሙ? ቆንጂታ ስራ ቀራለሁ። ነገ የት ትሄዳለሽ መሰለሽ? አቡዬ ቮይስ ያደረኩልሽን ቦታ ሰምተሻል አይደል?
አዎ በውስጥ ነገሯት በውስጥ። አይ ህግ እሺ ቆንጂት አቤት። አይዞሽ። እሺ ቆይ ነገ አሁንና ልኬልሻለሁ። አቡዬ ዋትሳፕሽን ቼክ አድርጊ። ልጄ ብቻ እግዚአብሔር ብቻ የልጄ አምላክ ብቻ ይፍረድልኝ። እኔ ምንም አልልም። የዚህ ወጣት ልጅ አምላክ የኔ ህይወትማ ኦልሬዲ ተበላሽቷል። የእሱ ህይወት ግን ይስተካከል። እንደዚህ በሽተኛ ሆኜ የቀረሁት ለሱ ብዬ ነው። ታመሚ ሆኜ የቀረሁት ለሱ ብዬ ነው። እሺ ከስቡ አሁን ፎርዋርድ አደረግላታለሁ። ትወድቃለህ። ፎርዋርድ አድርጌልሻለሁ ውዴ። አሁን ቅልቦች የላክልኝ ፎርዋርድ አድርጌልሻለሁ። ትደውይና እዛ ትሄጃለሽ ነገ ጠዋት። እሺ አቡዬ አለው ማሬ እንትናን ልታናግሪልኝ ትችያለሽ? ማንን? አባዱላ ቦርኒንግ ስኩል አለው ሲባል ሰምቻለሁ አሁን ሰሞኑ። እሺ አትሊስት እዛ እንኳን ቢገባ እሱ ቢገባ እኔ የትም መኖር እችላለሁ። እየሄድኩ ግን ማየት እፈልጋለሁ። ምክንያቱም ብዙ ዋጋ ነው የከፈልኩት። ባልለያይ ከልጄ ጋር ደስ ይለኛል። ግን ደግሞ በቃ ለእሱ ምቾት ከተባለ እሱ ደህና ቦታ ቢሆንልኝ። የት ነው? ጣፎ ነበረ በፊት፣ አሁን አላውቅም። ምንድን ነው የሚያስፈልገው? የሚከፈል ነገር ካለ እንከፍላለን፣ ችግር የለው። ምንድን ነው የሚያስፈልገው ልጅሽ እዛ እንዲገባ? ተቋም ነው አባዱላ ገመዳ የከፈተው ይሄ የአእምሮ ዝግመት ውስንነት ትምህርት ቤት ነው እኮ። በክፍያ አቅም ያስፈልጋል እኮ። አቅም ስትይ ክፍያ አለው። ክፍያ ካለው ችግር የለውም፣ እኛ እንከፍላለን። ክፍያ ይኖረዋል። ከእኔ ሰፈር አውዴዎች ከኔ ጋር አሁን ለምሳሌ አመላልሽ ቢለኝ ማመላለስ አልችልም። እዛ ውስጥ ሆም የሚባል ነገር ሰምቻለሁ። ቦርኒንግ ስኩል ከፍቷል አሁን ሲባል። ነገር ግን እንደዚህ ሰዎች እንትን ካላሉ በእኔ አቅም ብቻ አሁን ላስገባው ብል እሺ ላይለኝ ይችላል። አቅም ስትይ እውቅና ወይስ ገንዘብ ብቻ? ማንኛውም ገንዘብ ያለው ሰው፣ ማንኛውም ገንዘብ ያላት እናት ኦቲዝም ልጇን እዛ ማስገባት ትችላለች? አትችልም? አቅም ስትይ የገንዘብ ብቻ ነው ወይስ ምንድን ነው? አይደለም። አሁን ለምሳሌ እውቅና ስልሽ ታዋቂ ሰው ነው ይሄ ሰው። እኔ አሁን ሄጄ ባናግር እንደዚህ እንትን ብል ቅድሚያ ላይ ይሰጠኝ ይችላል። ቅድሚያ የሚሰጣቸው ሰዎች ሊኖሩ ይችላሉ። ከኔ ባሰ ልጅ ያላቸው ሊኖሩ ይችላሉ። ቆንጂት አሁን እንደዚህ በሚዲያ ሲሆን ምንም ችግር የለም። ቆንጂት ምናልባት መጀመሪያ በአንዴው እንትን ከሚሆን እስቲ የላክንልሽ ቦታ ሄጂና ነገ እኔ ሮብ ከወርቅነሽ ነው አይደል? ያችኛዋ እህታችን እሷ ጋር ሮብ እንገናኛለን። አንቺ እዛ ሄጂ። እኔ በስልክም ነገ ባይመቸኝም፣ ነገ በጣም ቢዚ ነኝ፣ ባይመቸኝም በስልክ እከታተላችኋለሁ። ከዛም በኋላ ያለውን ሁኔታ አይተንም እናወራበታለን። እዛም አሁን የጠራሽው ቦታም ባይሆን ሌላም ቦታ ላይ አሉ የተሻሉ የሚባሉ እና እስቲ የታሪኩን የእንትኑ ያወራሽን ሁሉ ነገር ምን ያህል እውነተኛ የሚለውን እናጣራ። ከዛም በኋላ ደግሞ የምንሄድበትንም እንሄዳለን። የምናውቃቸው አሉ፣ ሌሎች አብረውን የሚሰሩ እነዚህን የሚመሩ አካላቶችም አሉና
መጀመሪያውን ከሚለው ይልቅ አትጥፊ፣ የተወሰነ ጉዳዩ ይሄድበት፣ ጉዳዩ ይጣራ። አሁንም ቅድም የአሁን ስልክ የተላከልሽ ቦታ እኛ ዲኤንኤውን እኛ ማስመርመር እንችላለን የሚል ነው ፕሮሚስ የገባ ነውና በዛ መልኩ ይሁን። ሌላውን ነገር ያው እዳው ገብስ ነው፣ ብዙ የሚከብድ ነገር አይደለም ልልሽ ነው። ስለዚህ አሁን ዛሬ የት ልታድሪ ነው? እኔ ቤቴ ነው፣ ከቤት ውጭ የትም አላድርም። እሺ ጥሩ። ነገ ጠዋት ተስፍሽ ልኮልኝ ፎርዋርድ ያደረኩልሽን ቦታ ትሄጃለሽ። ጉዳዩን በህግ እንይዘዋለን። የሚመረመርበት የለውኛለን። በምንም አይነት ጉዳይ እናገዝሻለን። አይዞሽ። ከዚህ በኋላ አንቺ ብቻሽን አይደለም፣ ልጅሽ አንቺ ልጅ አይደለም፣ የህዝብ ነው። የኔም ልጅ ነው፣ የእያንዳንዷ እናት ልጅ ነው። እሺ አይዞሽ። እና መግባት ካለበት እዚህ ጋር ከሆን እንትን ሪኮመንድ እያደረጉ ነው። ዲቦራ ፋውንዴሽን እያሉ ነው። አንቺም የጠየቅሽ ቦታ ምንም ችግር የለውም። እንትን እንላለን። ምንና ምን ሲገናኙ ነው የፈነዳው? ባልቡላ ሳያጠፉ ለምንድን ነው? ወይ ካጠፉ ደግሞ ይጠፋብኛል። ሶሪ መብራት ምናምን እየሰሩ ነው እዚህ ጋር። ይቅርታ። እሺ እሱ ነው ጧ ያለ ያሉና ኤሌክትሪክ አገናኝተው መሰለኝ ጧ ያለ እንትን መግባት ያለበት ቦታ ይገባል። ገንዘብም ከሆነ ችግሩ አለን እኛ እኔ አሰባስቤ እንከፍላለን። አታስቢ እሺ። በቃ አንቺ ከዚህ በኋላ እኛ ሰምተነዋል ችግርሽን፣ የኢትዮጵያ ሕዝብ ሰምቶታል ችግርሽን። ብቻሽን አይደለሽም አንቺ። ምንም ነገር ቢደርስብሽ እነሱ ናቸው ተጠያቂ። ልጅሽ ልጃችን ነው። ልጅሽ ነው አይደለ? ትልቁ ጭንቀትሽ ለልጅሽ አለን። ይኸው ቃል እገባልሻለሁ እኔ ልጅሽን እንደ ልጅ አያለው። አይዞሽ። ተስፍሽ ደውሎ ወርቄን ለምን ቪዲዮ እንዲጠፋ እንደፈለገች ይጠይቃት። ለምንድን ነው የፈለገች? ታርጊልኝና ሀቢባ ቤተሰቦች ራሱ ቁጭ ብሎ ቢያዩ ደስ ነው የሚለኝ። ወርቄ ማናት? ማየት አለባቸው። ከባድ እኮ ወርቄ ሴቶች ጉዳይ የምትሰራው ቁጥሯን የሰጠችው እና አንተ የደወልክላት ናት። ተስፍሽ ደውላ ቪዲዮ አጥፊ ለምን አለችኝ ነው እያለቻለች። ለምንድን ነው እኔ ስቃይን 27 ዓመት የከፈልኩትን መስዋዕትነት የተሰቃየሁትን ህዝብ እንዲሰማን ይፈልጋል። ከዚህ በኋላ ብሞትም አይቆጨኝም። ከሞትኩም እናንተ ብቻ ልጄን ያሳድጉልኝ እንጂ ልጄን እንደምታሳድጉልኝ ቃል ግቡልኝ እንጂ እኔ ብሞትም አይቆጨኝም ከዚህ በኋላ ነው እያለች ያለች እቺ እናት። አይ ፖዚቲቭ ነው አሁን ስናወራ የነበረው ነገር እንዳይበላሽ። እናንተም ኮሜንታተሮችም ተረጋጉና እንትን እንበል፣ ኮሜንታችሁን ቀንሱት። አሁን ያወራኋት ከሆነ በጣም እያገዘች እንዳለች ነው ከእሷ ስሜት ስረዳ የነበረውና እናንተን እንላለን። ላስረዳክ ወርቅ ያደረገችው ልንገር። ላውራ ሀቢባ? እሺ እናቴ። ይኸውልሽ ሰሞኑን ታስሮ ነበረ፣ የደበደበኝ ሰው ማለት ነው። ታስሮ ነበር እና አባትም አባት ስለሆነ ሁለታችሁም ልጆቼ ናችሁ። እሷም አካሌ ናት ብትጎዳ፣ አንተም አካሌ ነህ። እባካችሁ ብሎ ጠዋት ትምህርት ቤት እንዳልሄድ አግደውኝ ነው በሽማግሌ እንድፈርም ያደረጉኝ። ፈቃደኛ ሆኜ አይደለም የፈረምኩት። የፈለጋችሁት እንዲወጣ ነው፣ ያው እንዲወጣላችሁ ብቻ ነው የፈረምኩት። የህግ ሂደቱን ግን ቀጥላለሁ ብዬ ነው የወጣሁት። ከዛ ወርቄ ጋር ደወልኩ። ወርቄ ጋር የደወልኩበት ምክንያት ምንድን ነው? ወረቀቱን የሚሰጥልኝ ሰው አጣሁ። ከሴቶች ጉዳይ ደብዳቤ ተሰጥቶኛል። የተሰጠኝ ደብዳቤ ሮቢ ቅረብ የሚል ነው። አባቴ ስጠው ብዬ ስሰጠው አባት ይዞታል ወረቀቱን። ተቀበልኩትና አምጣ ወረቀቱን ብዬ ለወርቄ ደወልኩላት። የሰፈር ፖሊስ፣ ተረኛ ፖሊስ አዘጋጅታል ያ ሰው እንዲሰልኝ ነው። ከዛ በኋላ እሷ የፍርድ ሂደቱ እንዲቀጥል ትፈልጊያለሽ ስትለኝ፣ አዎ እንዲቀጥል ማድረግ ያለብኝን ነገር ነገረችኝ። እንደውም ነይ ብላኝ ነበር። ያው ግባ ብላለች ስትለኝ ነው እሷ መጣሁት እንጂ የሆነች ሙስሊም ሴት እዛ ፋይል እንድትከፍትልኝ ሁላ ልካኝ ነበረ። አልሄድኩም። ወደዚህ ነው የመጣሁት። በስልክ አውራታለሁ ብዬ ነው።
ያለው ነገር ይሄ ነው። ግን ወርቄም ታውቃለች። ምናልባት እንግዲህ ያው ፈርታም ሊሆን ይችላል ለህይወቴ አንዳንድ ነገሮችን ስለምታውቅ ነግራኛለች። የተወሰነ አቡዬ ምናልባትም ነገር እንዳይበላሽ ለማለት ነግራኛለች ያለችው። ኢቨን እየወቀሰች ያለችው የምርመራ ክፍል የእናንተን ኬዝ የያዘው መርማሪ ፖሊሱ። ስለዚህ መርማሪ ፖሊሱ ይሄ ነገር ሲሪየስሊ መሄድ እያለበት እንዴት ወደ እርቅ እንዲመጣ አደረገ የሚለውን ሀሳብ አንስታለች። እና ቀላሎቹ ነገሮች አንዳንዴ ነገር ያበላሸዋሉ እና መሄድ ወዳለብን እንድንሄድ ብዙ እንትኖችንም እንደምታውቅ እና ሲሪየስሊ አሁንም ደግሞ ጸጥታ የወረዳው ጸጥታ ክፍል ወይንም ሰላምና ጸጥታው በቅርበት እንዲከታተልም አደርጋለሁ እያለች ስለሆነ ወደዛኛው ብንሄድ የተሻለ ነው። ይብቃ ለዛሬው። በዚሁ ብናቆም ጥሩ ነው አይሻልም? ቆንጅት ችግር የለውም። እሺ እውነቱን ነው። ተስፋሽ ነገሮች እንዳይበላሽብን ነው። እሺ የማያን ስልክ ፈልጋለሁ። ማያ ስልክሽን ላኪልኝ፣ በሞዴሬተሪ በኩል አስገባልሻለሁ። እና ሌላ ወርቅ ነሽ ቆንጆ። አሁን ዋትሳፕ ላይ የምጠይቅሽ ነገር አለ የምትልኪልኝ። እሺ እሺ። አሁን ሳትወርጂ እኔ በእጅ መያዝ ፈልጋለሁ። አይ ዋንት ቱ ሜክ ሹር እና ለአንቺ ሴፍቲ ነው ይህን ትክክል የምፈልገው። እሺ እግዚአብሔር ቢረዳኝ ስልኬን ለማስተካከል ጥረት አደርጋለሁኝ። ችግር የለውም። እኛ ስልክ እንገዛልሻለን። እኔ ስልክ እገዛልሻለሁ ከራሴ ከኪሴ። እሺ እህቴ ገዝታ እንድትሰጥሽ አደርጋለሁ። ሶፊዬን ሳቡልኝ፣ ስታክ አደረገብኝ። እምቢ አለኝ። ሶፊዬ ድፍላ ውርድ እምቢ ብሎኝ አመለጥሽኝ። በቃ ኮመንት አቆሙ። ሳሚት መልእክታችሁ ደርሶኛል፣ ተቀብያለሁ። በቃ ስታቢት ሶፊዬ ማያ ያንቺን ስልክ ለሶፊ ላኪላት አሁን ሳትወጪ። ከዛ ዋትሳፕ ላይ ድምፅሽን መስማት ማያ ሰምተሽኛል? ለሶፊ ቁጥርሽን በኢንቦክስ ሰምቼሻለሁ። በእኔ ስልክ ስለሆነ አሁን እየተጠቀምን ያለ ነው። ወተሽም ቢሆን ቁጥርሽን ልከሽ ዋትሳፕ ላይ አንቺ መሆንሽን በድምፅ ካሳወቅሽኝ በኋላ ተመልሰሽ መግባት ትችላለሽ። ኦኬ እሺ፣ ልግባሽ። እሺ ሶፊዬ ጠብቂያት። እሺ ፎሎ አድርጋሻለች። ትልክልሻለች። አቡዬ እንዴት ዋልሽ? እንዴት ነሽ ሶፊዬ? ሰላም ነው አለሁልሽ። አይማር ማርያም ልጠብቃት እዚሁ ጠብቂያት። ለምን ኢንኬዝ እንዳጠፊባት። ማያ ሰላም ብያታለሁ በውስጥ። ጎበዝ ማያ ለሶፊ ነው የምትልኪው። ሶፊ ሲደርስሽ ነው የምትወርጂው ቁጥሩ ሲገባልሽ። እናመሰግናለን። ኮሜንታተሮችም ፎሎ ያደረጋችሁንም ከልብ እናመሰግናለን። ነገ ወይንም ሮብ እንገናኛለን። አቡዬ ሮብ እንገናኛለን።